ሰላም የቻናላችን ተከታታዮች፣ ዛሬም እንደተለመደው በ2024 የወጣውን የኮሪያ ሻይን የተሰኘ የሻሞላ ፊልም ይዘንላችሁ መጥተናል። ትዕይንታችን የሚጀምረው ከብዙ ዓመታት በፊት የነበረውን የቻይና ግዛት እያሳየን ነው። በዚህ ግዛት ውስጥ የተከፋፈሉ 3 መንግስታት ሲኖሩ ሶስቱም ለጦርነት እንደተጠራሩ እናም ሶስቱም የአንድ አባት ልጅ ቢሆኑም የተለያየ ሀሳብ ስላላቸው በየራሳቸው መንገድ እየተራመዱ እናያለን። ብዙ ጊዜም ደግሞ ደም አፋሳሽ ጦርነት ቢያደርጉም ሁኔታው ግልጽ ባለመደረጉ ማን የበላይ እንደሆነ አልታወቀም ነበር። ትዕይንታችንም ሲቀየር በሁለቱ ቡድኖች መካከል እየተካሄደ ያለን ጦርነት ያሳየናል። ይህም ጦርነት የሚመሩት ቀስተኞች ሲሆኑ አዛዣቸውም ሴት እንደሆነች እናያለን። እችም ሴት በቀስት ብዙ ሰዎችን ከገደለች በኋላ አንድ ሰይፍ የያዘ ሰው ይጠጋታል። እሷም ቀረብ በማለት በያዘችው የቀስት ብረት ታጋድመዋለች። ከዛም በያዘችው የንጉስ ሻሞላ ጨርሰውና ቡድኖቹ ሙሉ ለሙሉ እንዳሸነፉ ጦርነቱን ይረዳል። በመደሰትም ስሟን ይጠራሉ። ከዛም ትዕይንቱ ይቀየርና ያቺ ቀስተኛ ሴትና እህቷ ወደ አንድ ብረት ቀጥቃጭ ጋር በመሄድ ሁሉን ነገር ከነገረችው በኋላ ሻሞላ እንደተሰበረ ትነግረዋለች። በዚህም ሰው የያዘችውን ሻሞላ ከነገስታት ውጭ ማንም እንደማይዘው ተናግሮ የተሰራው ከትክክለኛ ብረት ሳይሆን አረንጓዴ አለት ከሚባለው እንደሆነ በማስረዳት ለመስራት ወር በላይ እንደሚፈልግበት ይነግራታል። እሷም ብር በመጨመር እያየችው አሁኑኑ እንዲሰራላት ስትነግረው እሱም እየሳቀ በደቂቃዎች ውስጥ አስተካክሎ ይሰጣታል። በዚህ መሃል ሰፈር ውስጥ ተቀምጠው የነበሩት የሰፈር ነጣቂ ሽፍታዎች ወደ እነሱ በመጠቆም ብር እንደያዙ ይነጋገራሉ። እየበሉም ከነበሩበት በመነሳት በብዛት ይከተሏቸዋል። እነሱም እንደታዩ በማወቃቸው ጨለልና ገለጥ ወዳለ ቦታ ይገባሉ። ከዛም ሽፍቶቹ በሁለት መንገድ እነሱን በመከበብ መሃል ላይ ይዟቸዋል። ከዛም መሪያቸው ዛሬ ብዙ ብር እንደሚቀበል ወይም እንደሚገላቸው እየተናገረ በሚሰነዝርበት ሰዓት ከመቀስፈት የሰነዘረውን በማሳት እሱን ታጠቋለች። ከዛም አብሮት የነበሩት ዘራፊዎች ግርግር በማስነሳት ሊገጥሟቸው ቢሞክሩም ከነሱ የተሻለ በመሆን እነሱን ያንበረክኳቸዋል። በመሃልም የቤተ መንግስት ጠባቂዎች ወደ እነሱ በመምጣት ዘራፊዎቹ ያይዙና ሊገሏቸው ሰይፍ በሚያወጡበት ጊዜ ሴቷ እንዳይገደሉ ታዛለች። በዚህም ሰዓት እነሱ ሁለት ሴቶች የንጉሱ ሚስትና እህቷ እንደሆነች እንረዳለን። ስሟም ኪዊስ እንደሆነ እናያለን። ሊዘርፏቸው የመጡትን በምህረት ለቀው ይሄዳሉ። ትዕይንታችንም ሲቀየር የኪዊ ባል የሆነው ጊዮርጊ ወደ መደባቸው ካምፕ በመሄድ በሁኔታው በጣም እየተበሳጨ ከአማካሪው ሻን እየነገረው እናያለን። ሻንም ሁኔታው ከሁለት ወንድሞቹ አንዱ እንደሆነ ለጦርነትም እንደተፈለጋቸው ይነገራል። ለደረሰባቸው ውድመት የእጃቸውን እንደሚሰጣቸው እየተናገሩ ወደ ወታደሮቹ ይመለሳሉ። ወታደሮችን በምንመለከትበት ጊዜ ሴትም ወንድም እንደሆኑ እናያለን። ከውስጥም ገብተው እያለ የሰራዊቱ አዛዥ ወደ እነሱ በመምጣት ሁሉንም ለጦርነት ዝግጁ እንደሆኑ በመናገር እሱ በመሃል እንዲሆን ሲጠይቀው ንጉሱ የሆነው ጊዮርጊ ግን መደበቅ እንደማይወድ እና አብሯቸው ሆኖ ፊት ለፊት እንደሚፋለም ይነግሯል። ሁሉም ለነገው ፊልም እንዲዘጋጁ በመናገር እሱም የሱን ሐሳብ በመቀበል ይወጣል። ከዛም አንድ ጠንቋይ ጋር ይወስድና እቺ ጠንቋይ የሚፈጠረውን ሁሉ በሐሳቡ እንደተመለከተች እናያለን። በሐሳቧም በጣም ብዙ ጊዮርጊ ወታደሮች እንዳለቁ ታያለች። በመቀጠልም ንጉስ ወዳለበት ክፍል በመግባት እጅ ከነሳች በኋላ ትንቢቷን እንዳየች ትነግሯለች። በመሃልም የዚህ 2 ወር ውስጥ ከ8 በላይ ውጊያዎች እንደሚያደርግና ሁሉንም አሸንፎ መጨረሻ ላይ ግን እንደሚሞት ትነግሯለች። እሱም ብዙም ባለመደንገጥ ለፊልሚያ እንደሚዘጋጁ ተናግሮ ከክፍሉ ያስወጣታል። ወደ ውጭም በመውጣት ሁሉም ወታደሮች እንደተዘጋጁ እናያለን። ከፊትም በመቆም የመጡትን ለማሸነፍ እንደሆነ በመናገር ሙሉ ወታደሩን ያነቃቸዋል። የመጀመሪያ ቀስትም እንደተወረወረ ሁሉም ወደ ውጊያ ይገባሉ። በዚህም መሃል ጊዮርጊ ብዙ ወታደሮች በቀስት እንዳለቁበት እናያለን። ትዕይንቱ የሚቀየርና የጊዮርጊ ቤተ መንግስት ውስጥ ብዙ ባለስልጣናት ተሰባስበው እናያለን። ባለስልጣናትም ንጉሱ በህይወት ተርፎ እንደማይመለስ በመናገር እያወሩ ሳለ የንጉሱ አማካሪ የሆነው ሻን ዝም እንዲሉ በመናገር ሁሉንም ጸጥ ያስብላቸዋል።
ተረጋግተው እንዲቀመጡ በመናገር ፍጹም ሰላም በተሞላበት ንግግር ሁሉም የላካቸውን ወታደሮች አሸንፈው እንደሚመጡ እንዲሁም የዛሬው ጦርነት ካሸነፉ ድግስ እንደሚኖር ቃል ይገባላቸዋል። እነሱም ግን እሱን እንኳን ቢሞት ማን ቤተ መንግስቱን ያስተዳድራል በማለት ከተበሳጩ በኋላ ሁሉም ወደ ነበሩበት ክርክር ይገባሉ። በዚህ ማዴው ጊዮርጊ ሚስት ኪዊ ወደ እነሱ ስትመጣ ሁሉም ዝም ይላሉ። እየገባችም ሳለው ሁሉም ከጉልበታቸው ዝቅ በማለት ክብር እየሰጧት ሳሉ የሁለት ባለስልጣናት መሪዎች ማለትም የነጩና የጥቁሩ ሁለቱም ያዩታል። በዚህም በመናደድ ሁሉም በንዴት እንዲሰግዱ ትናገራለች። ዝቅም ታስብላቸዋለች። ወደ ንግስና ቦታው በመሄድ ለምንድን መግባባት እንዳቃታቸው ስትጠይቃቸው እሱም ሁሉም ተዋጊ ወታደሮች እንደሰጧቸው አሸንፈው ቢመጡም ሁሉም የሚያጡት ነገር እንዳለ ግን ንጉሳቸው በዚህ ጦርነት ህይወቱ ያጣል ብለው እንደፈሩ ይናገራሉ። እሷም ሁሉም የፈሩት ነገር ሀብት ንብረታቸውን እንዲሁም ስልጣን እንደሆነ ባሏ ግን ይህ ሁሉ ነው ኑሮት ህይወቱን አሳልፎ ለራሱ ለመስጠት ሳይፈራ ወደ ጦርነቱ እንደሄደ በመናገር ሁሉም ራስ ወዳድ እንደሆነ ትናገራለች። በዚህም ሁሉም ጸጥ በማለት አንገታቸውን ደፋሉ። እሷን በመናደድ ጥላቸው ከወጣች በኋላ የነጩ ባለስልጣን መሪ የሆነው ወደ ጥቁሩ በመሄድ ዛሬ ምንም አይነት ተአምር ተርፎ እንደማይመጣ በመናገር መንግስቱ ማንም ያለ እሱ የሚመራ እንደሌለ እንዲሁም አሁን ያለችው ንግስት ኪዊ የወንድ ቦታ ላይ እንደማትገዛ ዘመድም ሆነ ልጅ ስለሌለው ይህ አጋጣሚ ከሁለት አንዳቸው እንደሚጠቅም ይናገራል። ሁለቱም በዚህ ሀሳብ በመስማማት አመጽ በቅርቡ እንደሚያስነሱ ይናገራሉ። ትዕይንቱም ሲቀየር ንግስቷና አማካሪው ሻን አብረውት ሆነው ስለ ጊዮርጊ ጦርነት ፕላን እያወሩ ነበር። እሱም በብዛትና በስልጣና እኩል ስለሆኑ ምን አይነት ስልት እንደሚጠቀም ይጠይቃታል። እሷም የተዋጊዎቹ 4/3 ብቻ እንደሚልክ እናም እየተዳከሙ ሳለ ፈረሰኞቹን 4/1 የቀሩትን ተዋጊዎች በማምጣት ሙሉ ጦርነቱን በእጁ እንደሚያስገባ ትነግረዋለች። ትዕይንቱም ወደ ጦርነቱ ሲወስደን በጦርነቱ በጣም ብዙ ሰው እያለቀና ያሳየናል። ጊዮርጊም በፈረስ እየተዋጋ ሳለ እንደ ድንገት ፈረሱን ሊመቱበትና እንዲወድቅ ያደርጉታል። በዚህም ራሱ መቆጣጠር እያቃተው ሲመጣ አብሮት ሲዋጋ የነበረው ጓደኛው ያየውና በፍጥነት ካጠገቡ ሆኖ ያረጋጋዋል። በዚህም ከኋላ ሊያጠቃቸው አንድ ቀስት በሚወረወርበት ጊዜ በጓደኛው የነበረው ወደሱ በማድረግ በቀስቱ ይመታል። በዚህም በመናደድ ሁለቱ ቅልጥ ያለ የሻሞላ ፍልሚያ በማድረግ ብዙ ወታደሮችን አፈር ውስጥ ይደባልቋቸዋል። እነዛም ተዋጊ ፈረሰኞች በመቀላቀል ሙሉ በሙሉ ድሉን እያረጋገጡ ይመጣሉ። በፍልሚያው መሃል አብዛኞቹ ወታደሮች ጊዮርጊ እንዳበረታታቸው እና ምንም ቢጎዱም እሱን በማየት እየተዋጉ ሙሉ በሙሉ እንዳሸነፉ በመሃል ተዋጊ ወታደሮች ወደ ንግስቲቱ በመሃልም ትዕይንቱ ሲቀየር ወደ ንግስቲቷና አማካሪው ያወሩትን ያሳየናል። እነሱም ትክክለኛ እንደሆነች በመናገር እንደሚያሸንፉ ተናግሮ ንግስቷን ያመሰግናታል። ወታደሮቹንም ያስደስታቸዋል። ከዛም በአንድ ወታደር በመላክ ሙሉ ለሙሉ እንዳሸንፉ በዚህ ማል ጊዮርጊ ድሉም ሙሉ በሙሉ ተቀናጅቶ ወታደሮቹ አዛዥ የሆነውን ጭንቅላት በመያዝ ወደ ውጭ ወጥቶ ወታደሮችን ያስደስታቸዋል። ከዛም አንድ ወታደር በመላክ ሙሉ እንዳሸነፈ ላይ እንደነገራት እንዲነግሯት ያደርጋል። እሷም የዚህን ጊዜ በእነሱ ባህል ለንግስቷ ውበት መጠበቂያ የሚሆኑ ነገሮችን በማድረግ ውበቷን እንደጠበቀች እናያለን። በቁጥርም በዛ ያሉ ሴቶች እሷን ውብ ለማድረግ እየለፉ ሳለ በማለቷ በመምጣት እንደሚያምርባት ተናግራ የሆነ ጆሮ ጌጥ በማሳየት ይህን ብታረገው የበለጠ እንደሚያምርባት ትናገራለች። ከዛም ንጉስቱን እንደመጣ እናም ቁስሉን እየታከመ እንደሆነ ትናገራለች። ቤተ መንግስቱም ውስጥ ድግስ ይደግሱና ብዙ ሰዎችን ያስገባሉ። በዚህም መሀል የሁለቱ ባለስልጣናት መሪዎች ጊዮርጊን በተአምር ሊተርፍ እንደማይችል እያወሩ ሳለ የጥቁሩ ባለስልጣን ገዢ ጊዜያቸው አሁን እንደሆነ በመናገር በህይወት እንደማይመጣ ቢመጣም ራሱ ሙሉ ሰውነቱ እንደ ድሮ አይሰራም ይሏል። ፕላንም እንደወጡ ተናግረው ሰዎችን ማስገባት ይጀምራሉ። ብዙ ባለስልጣናትም እንደመጡ እያየን ከዛም ትዕይንቱ ወደ ኪዩን ይወስደና አማካሪዋና ሻን ባሏን ያለበት ሁኔታ ለሱ ይነግራታል።